ስሙ ማልገራችሁ ትላንትም ከትላንትና ወዲያም በጣም በቃ በሚገርም እኔ በጣም ኢምፕረስ ያደረገኝ ነገር ልገራችሁ። መማር ቤት በሚደረገው ሀቢባ ቤት በሚደረገው ቤታ ጋር እንኳን አላየሁም አይመስለኝም፣ ያደረገችው አይመስለኝም። እሷ ናት እየመጣች አብራቸውን ትምትለው። ኤኒዌይ ግን ትልቅ ስራ ነው የምትሰሩት። ሀቢባ በእውነት በጣም የምትገርሚ ሰው ነሽ። መማር ልዩ ነሽ። ቤታዮ ትችያለሽ። አሞራው በጣም ጎበዝ ነው። ጆን ዳንኤል ይመች። ያልጠራሁት ስም ካለ በኮሜንት ጻፉልኝ። ብዙ ናቸው ግን የምታረጉት በማናት በቆንጅና ወደ ተወዳዳሪ በሩት ላይ የምታረጉት ነገር ይህን ሁሉ ስድብ ችላችሁ ተቋቁማችሁ ቀላል አይደለም። ስለ እውነት እኔም ቤቴን ዘግቼ እኔና የኔም ኦዲየንሶች እናንተ ጋር መተን ታብታብ ስናደርግ ነው ምንውለው ከእናንተ ጋር እና ጀግኖች ናችሁ። የእውነት ነው የምላችሁ። የምታረጉት ነገር ትክክለኛ ነው። ፖለቲካ ሌላ ነው፣ አገር ሌላ ነው። ያንን ስላመናችሁበት እየታገላችሁበት ያለው ነገር ቀላል አይደለም። ጀግኖች ናችሁ። ስድብ ሰውን አይሰብርም፣ አይገልም። ሊሰብር ይችላል፣ ሊገል ግን አይችልም። እናንተ መቼም ሰርታችሁም ባትሰሩም ብዙ ሰው ሰድቧችኋል። አሁን ላይ አይታችሁ ከሆነ እየቀላወጡ እየሰደቧቸው ያሉት ለሀገራቸው አይደለም ለቤተሰቦቻቸው ምንም አስተዋጽኦ ያደረጉ ሰዎች አይደሉም፣ ስለ እውነት። ስለዚህ በፖለቲካ ይሁን በሚደረገው ነገር እኮ ሁላችንም የየራሳችን ቅሬታ አለን። ነገር ግን አሁን የሚደረገውን ነገር ደግሞ በሴትነትም ከዛም ሲቀጥል ደግሞ በኢትዮጵያዊነትም መንግስት ይሄዳል፣ መንግስት ይመጣል። አብሮ የኖረ ህዝብ ግን ይቀጥላል። ስለዚህ እያደረጋችሁ ያላችሁት ነገር እውነት ስለ እውነት ነው የምነግራችሁ፣ በጣም ትልቅ ነገር፣ በጣም በጣም ትልቅ ነገር ነው። ቀላል እንዳይመስላችሁ። መሰደብ ምን ማለት አይደለም፣ ግን መጨረሻ ላይ ከፋም ለማም የምታደርጉት ነገር የምትመሰገኑበት ነው። ማናችንም ቢሆን ሀገራችን ላይ ችግር አለው አለ፣ ጦርነት አለው፣ አዎ ጦርነት አለ፣ ብዙ ነገር አለ። ነገር ግን ይቺ ልጅ የወጣችሁ ልትወዳደር ነው። ሰው ብሔሯን፣ ዘሯን፣ ምኗን እኔ ኢትዮጵያዊት ስለሆነች እንጂ ከየት ትምጣ ማንቱን ምንቱን አይዶን ኬር። ያለፈው ዓመትም ማናት ሀሴትን ሰፖርት ሳደርጋት እኔ ብሔሯን አይደለም ሴትነቷን ኢትዮጵያዊነቷን አይቼ፣ አሁንም ሩትን ሰፖርት የምናደርጋት ሴትነቷንና ኢትዮጵያዊነቷን። መንግስትን መቃወም፣ መንግስትን መጥላት አገርን መጥላት መስሎ የሚታያቸው ሰዎች አሉ። አሁን ላይ እየተቃወሟችሁ ለኤርትራኖች ሰፖርት ለማድረግ የሚሉ ለጊፍት ነው። እውነት ለመናገር ሲሰድቧቸው የነበሩ ብዙዎቹ አሁን ዛሬ ኤርትራኖችን ሰፖርት የሚያደርጉት ሲሰድቧቸው የነበሩ ናቸው፣ ሲያንቋሿቸው የነበሩ ሰዎች ናቸው። ኤርትራኖች ግን ይችላሉ፣ የራሳቸውን አሳልፈው ይሰጡ። የራሳቸው ፖለቲካ ችግር አለባቸው፣ እርስ በእርሳቸው የማይግባቡበት ነገር አላቸው። በዚህ ግን አሳልፈው አይሰጡ። የኛዎች ግን ለአበባና ለፎሎወር ብለው ህልናቸውን የሸጡ ሰዎች ናቸው። እመኑ አትመኑ፣ እቺ ቃሌ ነች። ነገ ሞኒካ ወጣ ለእህት ወንድሞቻችሁ ለሀገራችሁ ያልሆናችሁ ምን ፈልጋችሁ ከኛ ጋር ተጣበቃችሁ ብላ እንደምትሰድባችሁ አውቃለሁ። ልክ ሚኪ ከሚኪ ጋር ሆነው ሲያሰድቡን የነበሩ ሰዎች ከሚኪ ጋር ሲጣሉ ሚኪ ምን አለ? እናንተ አይደላችሁ እንደ ገዛ ህዝባችሁን ወንድም እህቶቻችሁን ግደሉልን ብላችሁ ከኛ ጎን የነበራችሁት ምድረ አስመሳይ አሽቋላጭ፣ ለራሳችሁ ህዝብ ያልሆናችሁ ለእኛ አትሆኑም ብሎ ነበር የመለሰው ካስታወሳችሁ። አሁን እንኳን ረዥም ጊዜ አይቼው አላውቅም። ይችን ቃል ሞኒካ ካልደገመች ግደሉኝ። ከዛሬ በፊት እኮ ብላችኋለች፣ ተናግራለች እኮ በሀገሬ ቀልድ አላውቅም ብላለች። አጥሩን ካልነቀነቁ ባለቤቱን አይነቁ፣ ጅብ በቀደደው ውሻ ይገባል ነው፣ ውሻ በቀደደው እጅ ይገባል። ይህን ሁሉ ነገር የምታደርጉት የግል ስሜታችሁን ለመግለጽ እና ጊፍት ለማግኘት ካልሆነ በስተቀር መቼም ሙሉ የኢትዮጵያ ህዝብን አውቃችሁት አይደለም። የኢትዮጵያን ህዝብ ባህሉን፣ ቋንቋውን፣ አገሩን አውቃችሁት አይደለም። እናት አባቶቻችሁን መጦር ያልቻላችሁ፣ ራሳችሁን መቻል ያልቻላችሁ፣ እንደ ልባችሁ ገብታችሁ መውጣት ማትችሉ በዚህ ደረጃ ልጅቷን ለመጣል በቃ የምትሄዱበት ርቀት በጣም ያሳዝናል። በተለይ ደግሞ ሀዘንም የደረሰባችሁ ሰዎች ናችሁ እና
እህቷ አርፋ ይህንን ስታደርግ ጭራሽ እያላገጣችሁ የምትሰሩበት አይደለም። እና በስፖርት በጅብ የማትከሱ ሰዎች በዚህ ደረጃ ሰውን እንደዚህ ማድረግ በጣም ያሳዝናል። በእውነት ሰው አገር ላይ ቁጭ ብላችሁ ወንድ ነኝ ከሚሉ ሰዎች ጋር መጣላት ስለማትችሉ እንዲቹ መቼም ሊከሱን አይችሉም አይደርሱብንም ብላችሁ የምታምኑበትን ነገር እያደረጋችሁ ነው። ቀላል እኮ ነው፣ በጣም ቀላል ነው። ከዛ የሆነ ነገር ስትባሉ አካውንታቸውን ማዘጋት፣ የሀቢባን አካውንት ማዘጋት አለብን፣ የጆን ማዘጋት አለብን፣ የቤታዩ ማዘጋት አለብን። ሰው ልጅ አፍ ካለው አካውንቱ ተዘጋ ምንድን ነው እንዴ? አካውንት እናዘጋ የምትሉ ሰዎች 48 ሰዓት ብታወሩ እንኳን ተከታይ የሌላችሁ ሰዎች ናቸው። ስትሳደቡ ሰው ገርሞት ሊያያችሁ ይችላል። ቁም ነገር አውርታችሁ ግን ምንም ተሰሚነት የላችሁ። ለማንኛውም ግን በጣም ያሳዝናል። ማለት ግን የምፈልገው መማር፣ ቤታዮ፣ ሀቢባ፣ ኪያ፣ አሞራው በቃ ትለያላችሁ። ቅድም ኪያን አልጠራሁትም፣ ይቅርታ። ትለያላችሁ። ስለ እውነት የምታደርጉት ነገር ትልቅ ነገር ነው። ይሄ ሲያልቅ ከዛ በኋላ መነጋገር መተቻቸት ይደርሳል። በዚህ ግን አንድ ነን ብላችኋል። በጣም እውነቴን ነው። ልዩ ናችሁ። ይመቻችሁ።